አይኔ ራሱ ላጣው የነበረበት ጊዜ ነበረ እንዴ ማጣት የሚባል ሌቭል ነው እንዴ አዎ በቃ ይሄ ደብል ምናምን ማይጀምር ነበርና ነርቭ እየተጎዳ ነበር እሺ እና ወደ ሰርጀሪ ከመሄዴ በፊት እዛ ጸበሊን ተጠምቄ ምናምን ነበር የሄድኩት ደብረ ሊባኖስ እና ያን ወቅት በጣም እንዴት ብዬ መንገዱ ላት እዚህ ይለኛል ለመርገጥ የተቸገርኩ ነበር ጸበሉን ተጠመቄ ነበር በእውነት ላይክ ሁሉ ነገር እንዲ ተደራርቦ ምናምን ነበር የሚታየኝ እና በቃ ልደቴና ከብራለሁ መጥቼ ብያለሁ በህይወት የሚከብዱ ነገሮች ለካ መጀመሪያ ጤና ካለ ሌላው ነገር ሁሉ ቀላል እንደሆነ የተረዳውበት ጊዜ ነው I lost my mom ደግሞ ያን አመት እሱ ጊዜ ላይ ነው ልክ እናትሽ ካረፉ በኋላ ነው ሷናጥቼ እኔም ታመምኩ ሄድኩኝ በስማ እና ይሄ በቃ ዳርክ የምትለው ጊዜ ላይ ያላ ደግሞ የሚገርም ልክ ከባድ ጊዜዎች አልፈው እህቴ ልክ እናቴ ባረፈች በሳምንቱ ወለደች was like በቤቱ እንትን ነበር ያ ሀዘንተኛው መጥቶ እንኳን ማጽናናት እንኳን ደስ አላችሁ ያለ መውጣት ጀመረ ከዛ በኋላ ሁለት ወንድሞቼ አገቡ